ትጠራቸው? በምንስ ምክንያት እነሱ እዚህ ቤት የሚገቡት? እስኪ አሁን እሱስ ማን ነው? እሱም የሚዲያ ባለሙያ ነው በልልኛ። ግብረ አበሮችና ሰብስበ የመጣኸው ስለምን ሚዲያ አካል ነው የምታወራኝ? ለምን ጉዳይ ነው የሚዲያ አካል እኛ ቤት የሚገባው? ያለ እኔ ፍቃድ ሳትነግረኝ ትንሽ ቤት ውስጥ ቁጭ በይና እናወራ። ስለምን አለመግባባት ነው የምታወሩት? እኔ ማላውቀው ያልተግባባንበት እኔ እናንተ አለ እንዴ? አንዴ ቁጭ በይ። እሱ ነገሩን ተከትለናል። ልክ በጠዋት ደግሞ ቁርስ ፈለጋ ነው ሰሚ ቆይ እስኪ ተረጋጋ። አንተ ደግሞ ቤታድዬ በእናትህ አትንካኝ አልኩህ አይደለ እንዴ? ምንድን ነው? እኔ እንደ ቤተሰቦችሽ የገደልኩት? በቃ ተወኝ። ምንድን ነው ሁልጊዜ ማማረር? ምን አልኩሽ? እኔ ቤተሰቦችሽ የገደልኩት? እኔ ስለ ቤተሰብ ያወራው በቃ ያ ቢሆን ነው ስሜትሽ መቼስ ያ ይሆናል ብዬ ስላሰብኩ ነው። ምን ሆነሽ ነው አንቺ? ቆይ ታዲ በቃ ዝም በለኝ። አዎ በቃ እኔ በጣም እየመረረኝ ነው። አሁንስ ምንድን ነው የሆንሽው? ታዲያ እኔ ካልሰማሁሽ ማን ይሰማሽ? ታዲ ደግሞ ምንድን ነው የምትለኝ? በቃኝ እኮ አልኩህ እኮ አትንካኝ። ወደ ተመልካቾቻችን እንደምንቆያችሁ ዛሬም እንደተለመደው እናንተን ይጠቅማሉ ያስተምራሉ ብለን የምናስባችሁን ታሪኮች ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዛሬም እንደተለመደው አንድ ባለ ታሪካችን ቢሆን የምንገኘው። ወደ ታሪካችን ከመግባታችን በፊት በመጀመሪያ እኛን አክብረህ ስለጠራን በጣም እናመሰግናለን። ወደ ጉዳያችን ከመግባታችን በፊት ስለራስ አንዳንድ ነገሮችን አስተዋውቀን። እኔም አመሰግናለሁ። ስሜ ታደሰ ይባላል። አስኮ አካባቢ ነው ተወልጄ ያደግኩት። እዛው አካባቢ ነው የተማርኩት። እስከ ሃይስኩልም እዛ ነው የጨረስኩት። ከዛ ውጤት ሲመጣልኝ ሐዋሳ ዩኒቨርሲቲ የገባሁት። ግራጁዌት ያደረኩት ሶሺዮሎጂ ነው ያጠናሁት። እኔ እንደዚህ አይነት ነገር በጣም ይመቸኛል ከድሮም ጀምሮ። የቤተሰቤን ባክግራውንድ ስነግርህ በጣም ሶሺየብል የሆነ ፋሚሊ ነው ያለ። ከአጎቴ ልጆች ከአክስቴ ልጆች አንድ ላይ ምናምን ያደግነው እና ከዚህም አንጻር በጣም ትምህርቴ ማለት አስተዳደጌ ትምህርቴ ላይ ተጽዕኖ ስላለው ከዚህ በፊት ከተማሩ ልጆች መረጃ ወስጄ ነበር እና ስለዚህ ይህን ብማር ውጤታማ እሆናለሁ ብዬ ስላሰብኩ ታውቃለህ፣ ኢትዮጵያ ውስጥ የተማረ ስራ የለውም በዚህ ሰዓት እና ይህን ነገር መጀመሪያ መረጃ ወስጄ ነው ይህንንም የተማርኩት እና ውጤታማ ነኝ ብዬ አስባለሁ። እና አሁን ያለበት ህይወት እንዴት ነው? ወይስ እስካሁን የነበረ ህይወት በትምህርት ደረጃ እንዴት ነበር ያሳለፍከው? ቤተሰብ ምናምን ፋሚሊ የሚባለው ነገር እስኪ። እግዚአብሔር ይመስገን ትምህርቴን እንግዲህ በሰላም ጨርሼ ወጥቻለሁ። ከዛ በዘለለ ግን እንዳልኩ ያጠና ሶሺዮሎጂ ነው። ከማህበረሰቡ ጋር የተገናኘ ከሰዎች ጋር የተገናኘ ስራ ነው የምሰራው። በእርግጥ በተማርኩት ስራ ማግኘት አልቻልኩም። ያው የደሃ ልጅ ስትሆን ችግር እኮ እና ድልልና ነው የምሰራው። ደላላ ነኝ ማለት ነው እና ስራዬን በፍቅር ነው የምወደው። አንደኛ መማሪ ጠቅሞኛል፣ ሁለተኛ አስተዳደጊ፣ በዛ ላይ ደግሞ ባክግራውንድም እንደዛ ስለሆነ ስራውን ለመስራት ብዙ አልከበደኝም። ብዙ ቤቶችን፣ ብዙ መኪና፣ ብዙ ቦታዎችን አሻሽጫለሁ እና በስራዬ ስኬታማ ነኝ እላለሁ። አሁን ባለህበት ደስተኛ ነህ? ያው ስለ ያው እንዳልከኝ ከፋሚሊ ውጭ ነው እየኖርክ ያለው ነው? ያው ብቻህን ነው እየኖርክ ያለው? ያው እንግዲህ ስታድግ ትምህርቴንም ማለት በስራም ውጤታማ ስለሆንኩ ትገደዳለህ መቼስ ወጣት ስትሆን አንዳንድ ነገሮችን የራስን ነገር መሞከር አለብን። እኔም ተከራይቼ ወጥቻለሁ እና አግብቼ ነው የምኖረው። ባለትዳር ነኝ። ደስ ይላል። ከእሷ ጋር እንዴት ተገናኛችሁ? ስለ ፍቅር ህይወት እስኪ አንዳንድ ነገሮችን ንገረን። የፍቅር ህይወቴ እንዴት መሰለ? ግቢ ያለን ነው ትውውቃችን። አስታውሳለሁ አንድ ቀን ከካፌ ስወጣ እሷ ደግሞ ከላይብሬሪ ምናምን ስትወጣ ነው ያየኋትና ብቻ ረዥም ነው ታሪካችን። በዛ አጋጣሚ ነው የተዋወቅኳት። የነበረን ቆይታ እንዴት መሰለ? እሷም ባይዞ የአዲስ አበባ ልጅ ናት። በጣም ቆንጆ ልጅ ናት። በሰዓቱ ብዙም አይደለም ከሪሌሽንሽፕ ጋር በተገናኘ ታውቃለህ፣ የድሃ ልጅ ስትሆን ትምህርት ላይ ስራ ላይ ነው ፎከስ የምታደርገው። ስለዚህ ያለኝ ውድ አማራጭ ትምህርት ላይ ነበር ፎከስ አድርጌ የነበረው። ወደ መጨረሻው አካባቢ ለመመረቅ 1 አመት ሲቀረኝ አካባቢ ነበር የተዋወቅነው። እንደምፈልጋት አይነት ሴት ሆና ስላገኘው
ትዳር መርጫታለሁ እና ተጋብተናል እልሃለሁ። እኮ አሁን ባለበት ህይወት ደስተኛ ነህ? ከእሷ ጋር ስለነበረ ነገሮች ምናምን ስልህ እስካሁን ያው ያለውን ነገር ስለአንተ ስለራስህ ነግረኸናል። አሁን ደግሞ ወደ መጣንበት ጉዳይ ያው እኛን ስለጠራበት ጉዳይ ግልጽ አድርግና ንገረን። ስለሱ ደግሞ ወደ ጉዳያችን እንግባ። ያው እንግዲህ ለምን እንደፈለግኳችሁ ስነግርህ ያው እንግዲህ በህይወት አጋጣሚ ብዙ ጉዳዮች ብዙ አይነት ችግሮች ይገጥመዋል። እኔም በስራዬ ብዙ ያልተሳኩልኝ ነገሮች ነበሩ። በትዳሬም እንደዛው ገብቷል። እንደነገርኩ ብዙ ዋጋ የከፈልኩበት ትዳሬ ነው። ስለሱ ነው ላወራ አሁን የፈለግኩትና ወደ ጉዳዮችን እንግባና ስለሱ ስትል ያው ስለራስህ እና ያው ስለ ባለቤት ነው ተወራኝ የፈለግከው? አዎ ነው ገብቷል። ከበደኝ ታውቃለህ። ቤተሰብ እንደዚህ አደባባይ ላይ ማስጣት መጀመሪያ አሁን ያሰብኩትና ገብቷል። መጀመሪያ አስጣራ ያለውና አሁን ደግሞ ትንሽ ተሰማኝ። ገብቷል። ሚስጥርን አደባባይ ላይ ትንሽ ይከብዳል እኛ ሀገር። ልክ ነህ። ግን በዛ ደረጃ ስለ ያው አንተም የሆነ ነገሮች ከአቅም በላይ ሆኖ ነው ወይስ እነዚህ ነገሮች ምን ልታማክረኝ የፈለግከው? አዳዲስ ነገሮች አሉ፣ ለየት ያሉ ነገሮች ትንሽ ባለቤቴ ላይ የማያቸው ባህሪዎች ያው ቅድም በስልክ እንዳወራሁት በጣም አጣዳፊ ጉዳይ እንደሆነ ቶሎ እንድደርስልኝ አይደል ያወራሁት። ዞሮ ዞሮ ስለ ትዳር ሁኔታዬ ነው ይሄ የማወራ፣ ስለ ሚስቴ ነው። እና አንዳንድ ወጣ ያሉ ነገሮች እያየሁባት ስለሆነ ነው። ምናልባት እናንተ ጋር መልስ ካለ ብዙ ታነባላችሁ ብዙ ታውቃላችሁ ብዬ ስለማስብ ነው። ገብተዋል። ያው ለችግር ያው የእኛ ሚዲያ የምትከታተል ከሆነ ለብዙ ችግሮች መፍትሄ እንደምንሰጥ ያው እዛ ላይ አይታ ሊሆን ይችላል። እና ያው ለአንተም መፍትሄ በምንችለው አቅም መፍትሄ ለመስጠት እንሞክራለን። እና ያው ወደ ጉዳያችን ገብተን ጉዳዩን ንገረን። ከዛ በኋላ መፍትሄውን ደግሞ እኛ በምናበጅበት መንገድ እናስተካክላለን ማለት ነው። ተስፋ አደርጋለሁ እንግዲህ እናንተ ሚዲያ ጉዳይን አይቶ መልስ እንደሚሰጠኝ ይህን ተስፋ አድርጌ ነው እንግዲህ እናንተንም ኮንታክት ለማድረግ የፈለኩትና ምንድነው ሚስቴ ላይ የተለያዩ ነገሮችን አያሉ ታውቃለህ። እኔ አላቅም። ቅድም እንደነገርኩ አስተዳደጌ በብዙ ቤተሰቦች ውስጥ እንደዚህ ተከብቤ ስለሆነ ያደግኩት እንደዚህ ወጣ ያሉ ነገሮችን አላቅም። ብቻ እንዴት ብዬ እንደምገልጽልህ ራሱ አላቅም። ሳወራ እንግዲህ ትረዳኛለህ ብዬ አስባለሁ። እንደዚህ አይነት ኬዞች እናንተ ጋር ደርሰው የሚያውቁ ከሆነ እስቲ ንገርና ስላለው ነገር ደግሞ ያው እኛ ጋር ደርሰውም አልደረሱም የሚለውን ነገር ደግሞ በምንሰማው ጊዜ ያው የምንሰጠው ፊሊንግ ይወስነዋል አይደል? ያን ደግሞ ለማወቅ ያው ግልጽ ለማድረግ ሊከብድ ይችላል። ነገሮቹ በጣም ከብዶም ሊሆን ይችላል። ግን እነዚህ ነገሮች አሁን ግልጽ ማድረግ ደግሞ አለብን። ምንድን ነው የማየው ቤት ስገባ እና አልጋ ክፍልም አንዳንድ የማያቸው ነገሮች አሉ። ልብስ ላይ ምን ልበልክ የእንስሳ ሰውነታቸው ላይ ያለው ምን ነበር ይሄ እንደ ፀጉር አይነት ነገር የእንስሳ ነው። እና ቤቱ ራሱ የሆነ ጠረን አለው። ገብቷል። የሆነ ለየት ያለ ጠረን አለው። የተለያዩ ጠረኖችን ድመት፣ ውሻ ምናምን የለም ቤት ውስጥ? እኛ ቤት የለም እንደዚህ አይነት ነገር። ምናልባት እንደዚህ አይነት ነገሮች እኛ ቤት እኔ ስራ በጣም ቢዚ ነኝ እንደነገርኩ ድልልና ነው የምሰራው። በጣም ቢዚ ነኝ። ማታ ራሱ ራሴን አላውቅም። ከተኛው በቃ ደክሞኝ ስለሆነ ስራውን ታውቃለህ ብዬ አስባለሁ። እና የሆነ ፀጉር ነገር ያለው ሰውነቷ ደግሞ ተቦጫጭሮ ያለው ምናምን ነገር ስሜቷ ሁላ ተቀይሯል። እንደ ድሮ ደስተኛ አይደለችም። በእርግጥ እሷ ናት ቀድማኝ የምገባው ቤት እና ቡና በጣም ነው የምወደው። ቡና ታፈላለች አላቅም። ብቻ ምግብ ስበላ ራሱ ምግቡ አይጣፍጠኝም። ብቻ ምን ልበልህ በጣም ብዙ ጉድ ነው ያለው። እና ሰውነቷ ላይ የተቧጨረ ነገር የሆነ እንስሳ የቧጨረው አይነት ነገር ነው የማየው። እና አላቅም ለዚህ ጉዳይ እናንተ ጋር መፍትሄ ይኖራል ብዬ ብቻ አላቅም ምን እንደምልህ። ገብተዋል። አሁን ራሱ እኔ ሳወራ በጣም እየከበደኝ ነው። ገብተዋል። ይገባኛል ሊሆን ይችላል። ግን እኛ እዚህ ድረስ የጠራን እንግዲህ መፍትሄ እንድንሰጥ መፍትሄ እነሱ ጋር አለ ብለህ አምነን ነው እዚህ ድረስ የጠራንና እስከ ጠራህን ድረስ ደግሞ ያው መፍትሄ መስጠት ባለብን መንገድ እኛ መፍትሄ እንሰጣለን። ጉዳዩን ደግሞ በደንብ ግልጽ አድርገህ እስኪ ጎረቤት ላይ ምናምን ውሻ የለም አሁን የምትለው ነገር ቧጨረ ምናምን የምትለው ነገር አላቅም። እኔ ቤቴ ውስጥ ምን አይነት ሰይጣን እንደገባ እኮ አላቅም። እኔ አሁን እኮ ለማውራት ራሱ እንዴት ብዬ እንደምገልጽልህ አላቅም። ገብተዋል። ሰውነቷ ተቧጭሮ ያለው ስሜቷ ተቀያይሯል።
ደግሞ ሰውነቷ ቀንሶብኛል። ገብቷል። ስናወራ አንግባባም ምናምን ከዚህ በፊት በጣም እኔ እንደነገርኩ በጣም ነው የምወዳት። ቤት ለመመስረት እኔ ብዙ ዋጋ ከፍያለሁ። እንደነገርኩ የድሃ ልጅ ነኝ እና ቤት ውስጥ የማየው ነገር ቅድም እንደነገርኩ የቤቱ ጠረን፣ የሰውነቷ መቧጨር፣ የተለያየ የእንስሳ ጸጉራቸው አለ። አላቅም እንደዚህ አይነት ባዕድ ነገር ቤቴ ውስጥ ይኖራል ብዬ ብቻ አላቅም። ምን አሁን ማውራን ራሱ እየተረዳኝ እንደሆነ ራሱ አላቅም። ምን ያህል ጊዜ ሆናት እንደዚህ መሆን ከጀመረች? በአጠቃላይ ከተጋባን 1 ዓመት ከ3 ወር ነው። እንደዚህ አይነት ነገር ግን ካየሁባት ኦልሞስት አሁን ወደ 7 ወር ሊሆን ነው። ትዳር መሰል ሲኦል ውስጥ እኮ ነው የምኖረው። ምንድነው አሁን ስለ ከ7 ወር በኋላ እነዚህ ነገሮች የተከሰቱበት ያለው እነዚህ ነገሮች ከ7 ወር በኋላ ነው የተከሰቱት ያሉት ነው እያልከኝ ያለው? እስከዛ ጊዜ ምንም የነበረ ነገር የለም? ከዛ በፊትማ ልንጋባ 2 ወር ሲቀረን አካባቢ ኖ 2 ወር ከተጋባን ከ2 ወር በኋላ እናቷ አረፈች። ከዛ በኋላ ነው ባህሪያ ተቀይሯል። በእርግጥ እኔ ደግሞ የሚመስለኝ ቅድም እንደነገርኩ ሰውነቷ ይቧጨራል ምናምን ነገር የተለያየ ጠረንና የእንስሳት ጸጉር ምናምን ያለው አላልኩ? ያን ነገር ያየሁት ማለት ያን ነገር አይቼ ስጠይቃት ያመኛል ምናምን ነገር ስለምትለኝ እኔ መሰለኝ አለ አይደል ሰው ሲበሳጭ፣ ሰው ሲናደድ፣ ሰው ሲከፋ ምንም ነገር ሊያደርግ ይችላል። አንድ ጓደኛም ነበረኝ እንደዚህ ሲናደድ ሲጠጣ ምናምን እጁን ይቆርጣልና ከዛ አንጻር ነው ያየሱ። ገብቷል። ሁላ እኔ እኮ ለሷ ነበር ማዝነውና ያው እንግዲህ እኔ እንደዛ ነው የተረዳው። የእናቷ ሞት ያመጣባት ተጽዕኖ ብዬ ነው እንጂ የማስበው በዚህ ልክ ነገሮች ሌላ ናቸው ብዬ አላስብም። ልታናግራት አልሞከርክም? በዚህ ባያቸው ነገሮች ሌላ ሰዎች የተከሰቱ ነገሮች አሉ እኔ የማላውቃቸው አሁን እስካሁን ያልነገርከኝ የተከሰተ ነገር አለ ከዚህ ውጪ? ከዚህ ውጪ አንደኛ የባህሪ ለውጥ ነው ቅድም እንደነገርኩ። ከዚህ ውጪ ማለት ይሄ እኮ ቀላል ነገር አይደለም ማለት ይሄ የደረሰበት ብቻ የሚያውቀው ሰው ነው። ገብቷል። እኔ አሁን እኮ ይኸውልህ ወጣት ነው አላገባም። አይ ስሜቱን አትረዳኝም። ያገባ ሰው ይገባል። አይ በዛ ደረጃ ሳይሆን እስካሁን ድረስም እኛ ያው የምንከታተላቸው ብዙ ጉዳዮች ስላሉ ከዛ አንጻር ውስጥ ለምሳሌ አሁን እያልኩ ያሉት ምንድነው እስካሁን ያን ነገር ለእኔ ጉዳይ አለ ወይ ከዚህ ውጭ የተለየ ነገር የምታይባት ካለ እሱን ነገሮች ግልጽ አመመኝ ትላለች። ገብተዋል። ግንኙነት አናደርግም አላውቅም። እንግዲህ እንደዚህ ማለት ካለብኝ የቤተሰብ የሚስቴን ጉዳይ አይ እዚህ ጋር ነገር ለመፍታት እስከመጣን ድረስ ግዴታ ነገሮችን ግልጽ ማድረግ አለብን። እኛ ምንም ነገር ሳናቅ ምንም አሁን የምትለው ነገር በደንብ ግልጽ ሳይሆንልን ነገሮችን ማስተካከል አንችልም። በዛ መሰረት ደግሞ ነገሮችን በደንብ ግልጽ ማድረግ ተገቢ ነው ለኔ። እሺ ግልጽ ላድርግ። አንደኛ ግንኙነት አናደርግም። ለምን እንደሆነ ታውቃለህ? አመመኝ ትላለች ብዙ ጊዜ። ምንድን ነው ማለት ተስመረምራት ሬዲ አይደለችም ብዬ ነው የማስበው። ገብተዋል። እንደዚህ ግንኙነት ለማድረግም እኮ ሬዲ መሆን አለባት አይደል? ይገባል ብዬ አስባለሁ። ስለዚህ ከዛ አንጻር ነበረ የማስበው እና የሆነ ጊዜ ምን አለችኝ፣ ማህፀኔን የሆነ ጊዜ ብቻ አይደለም እንጂ ተደጋጋሚ የምትለኝ ምንድነው ማህፀኔን ያመኛል አይነት ነገር ትለኛለች። ገብቷል። ስትረሱ የፈጠረባት ውጤት የእናቷ ሞት ያመጣባት ተጽዕኖ ነው ብዬ እንጂ የማስበው ቤቴ ይህን ያክል እንደተበላሸ አልገባኝም። ገብቷል። እንደዚህ አይነት ሁኔታ ውስጥ ነው ያለሁት እና በደንብ የምነግርህ ምንድነው ቅድም ያልኩህ ነው የሰውነቷ መቦጫጨር፣ የቤቱ ጠረን መቀየር፣ የሰውነቷ ጠረን መቀየር፣ ደማ ያለው ሰውነቷ ላይ ልብሷ ላይ ምናምን ነገር ምን ያ በሚቦጫጨረው ነገር ነው ያለ የሚከሰተው የተከሰተ ያለው ሲቦጫጨር ያው እንግዲህ ማንኛውም ሰው ሲቦጫጨር ደም ምናምን ሊወጣበት ይችላል። ትክክል። ገብቷል። እኔ ደግሞ ስትረሱ ያመጣባት ነው ብዬ ነበር የማስበው። አይደለም ቤቴ ውስጥ የሆነ የገባ ሰይጣንማ አለ እኔ ማላውቀው። ገብቷል። አስተዳደጊ ደግሞ የኔና ያሱ አስተዳደግ እሷ እንዴት ነው በጣም ቁጥብ የሆነ ቤተሰብ ብዙ አያወሩ አይነት እንደዛ አይነት ቤተሰብ ውስጥ እኔ ደግሞ በነፃነት ያው እንደምታይ በነፃነት ከሚወራ ፋሚሊ ውስጥ ነው ያለኩት። እንደዛ ነው የኔ አስተዳደግ ራሱ። ግን አሁንም ደግሜ የምነግርህ ከምን አንጻር ነው የእናቷ ሞት ያመጣባት ተጽዕኖ የስትረስ ውጤት ነው ብዬ እንጂ የማስበው እንዴ እኔ እኮ እፈልጋለሁ እንደባል ግን በፍጹም ሬዲ አይደለችም ለዚህ ለግንኙነት ነው። አሁን አመመኝ ባለችው ነገር ነው ያንን ነገር ያው
ወደ ሕክምና አካል ሄዳችሁ ልታማክሩ አልሞከራችሁም? ይሄን ነገር አልሄድንም። ገብቷል። ቅድም እንደነገርኩ ነው። አንድ ምክንያት አግኝቻለሁ። ገብቷል። ስትረስ ስለሆነች ነው ብዬ ስላሰብኩ አልሄድኩም። ወደዛ አልሄድኩም። ታናግራት ቁጭ አድርገህ ለምሳሌ ይሄ ነገር ለምን እየተፈጠረ ያለው ያነዛ ነገሮች ግልጽ አድርጊልኝ ብለህ ልጠይቃት አልሞከርክም? እንዴት መሰለህ እናወራለን። በእርግጥ ቢዚ ነኝ ብዙ ጊዜ። እሷም ጠዋት ነው የምትወጣው፣ እኔም ጠዋት ነው የምወጣው። እኔ በጣም ጠዋት ነው የምወጣው እና አውርቻለሁ፣ ለማውራት ሞክሬያለሁ። ምንድነው ስናወራ የምትለኝ ታውቃለህ፣ ገና ላወራ ስጀምር ሀሳቡን ሳነሳ ትቀየርብኛለች። ገብታ እንደ መቆጣት ምናምን ትልና ታነባለች ከሆነ ሰዓት በኋላ። በቃ በዘመኔ እንደዚህ ስታለቅስ አይቻት አላውቅም። እንደዛ አይቼ የማውቀው እናቷ ስትሞት ምናምን ነገር፣ ግን ይሄኛው የተለየ ነው። እንባዋ ዝም ብሎ ይፈሳል። ታውቃለህ እኮ የእናቷ ሀዘን ሊሆን ይችላል ብላ አላሰብክም? እሱም ነው አንዱ ሐኪም ቤት ይዣት እንዳልሄድ ያደረገኝ። ገብቷል። ስለዚህ አይደለም በቃ ማለት ከእናቷ ሞት ጋር ነው ብዬ በፍጹም ይሄን ከእናቷ ሞት ጋር አላያይዘው። ገብቷል። እነዚህን 7 ወራት እኮ የቆየሁት የእናቷ ሞት ውጤት ያመጣባት ነው ብዬ ነው ሳስብ ነበር። ገብቷል። ግን አይደለም። አሁን የደረስኩበት እንግዲህ በጣም ሲሪየስ የሆነ ነገር እኮ ነው ያወራው። የሚታይ ነገር አለ። ለምሳሌ የሰውነቷ መቦጫጨር። እንዲህ ሰው እዚህ ድረስ ይቦጫል። እንዳልኩ ልታወራኝ ፍቃደኛ አይደለችም። ከምን አንጻር መሰለ አላቅም። በልቧ የደበቀችው ነገር አለ። እስቲ አሁን ምንድነው መሰለ ምን ማድረግ እንዳለብን አሁን ወደ መፍትሄ ስንገባ እኛ አሁን እንደ ሚዲያ አካል ከአንድ ወገን ብቻ ሰምተን ነገሮችን መፍረድ አንችልም። እሷንም ደውለህ ጥራትና ካለችበት ቦታ ትምጣና እሷንም ስላለው ነገር እንጠይቃታለን። እየተፈጠረ ያለውን ነገር ለመፍታት እንሞክራለን ተነጋግረን እና እስቲ ደውልላት። ይቻላል። ደውልላት። እንግዲህ ተመልካቾቻችን ያው እስካሁን ድረስ የነበረውን ነገር እያወራን ነው። ያው የአቶ ታደሰ ሚስት ቤት ውስጥ እያደረገች ያለው ነገር ምን እንደሆነ ለማወቅ እየጣረን ነው። ደውልላት ብለነዋል። ያው እስቲ ደውልላትና ደግሞ ትምጣና ያለውን ነገር ደግሞ አብረን እንሰማለን። እስከዛው አብራችሁን ቆዩ። ተመልካቾቻችን የአቶ ታደሰ ባለቤት እየመጣች ነው። የሚፈጠረውን ነገር ደግሞ አብረን እናያለን። ታዲያ እንግዲህ እያልከኝ ያለው ነገር ከባድ እንደሆነ መጣች መሰለኝ። አዎ እስኪ ከሷ ጋር ደግሞ አብረን እናያለን። ታዲያ እንዴት አልክ? ደህና ነሽ? ግቢ። ምንድነው የጉድ? እነዚህ ሚዲያ አካላት ናቸው ማለት? ቁጭ በይ። እኔ ነኝ የጠራሁት። አልገባኝ። ቁጭ በይ። ሳትነግረኝ ነው እንዴ የምትጠራቸው? በምንስ ምክንያት ነው እነሱ እዚህ ቤት የሚገቡት? እስኪ አሁን እኮ እሱስ ማን ነው? እሱም የሚዲያ ባለሙያ ነው በልልኛ። አዎ ግብረ አበሮችና ሰብስበው የመጣኸው ትንሽ ስለምን ሚዲያ አካል ነው የምታወራኝ? ለምን አትረጋጋም? በምን ጉዳይ ነው የሚዲያ አካል እኛ ቤት የሚገባው? ያለ እኔ ፍቃድ ሳትነግረኝ ትንሽ ቤት ውስጥ አለመግባባት። ቁጭ በይና እናውራ። ስለምን አለመግባባት ነው የምታወሩት? በመጀመሪያ እኔ ማላውቀው ያልተግባባንበት እኔ እናንተ አለ እንዴ? አንዴ ቁጭ በይ። መቀመጡን መቀመጥልሃለሁ፣ ግን ያለውን ነገር አስረዳኝ። እሺ ቁጭ በይ። በመጀመሪያ ቁጭ በይና ያለውን ነገር አሳውቅሻለሁ። ቁጭ በይ። የኔ ወንድም እየሰማሽኝ አይደለም እንዴ? ያለውን ነገር ግልጽ አደርግልሻለሁ። ባለቤትሽ የነገረኝ ነገር አለ። እነሱ ነገር ምን ታውቀው ነገር አለና ነው አንተ ምን ነግረኝ? ባለቤት ያለው ነገር ነው ማለት ቁጭ በይና እናወራለን። ቁጭ በይ። እኔ ቁጭ እላለሁ፣ ግን ያለውን ነገር እንድታስረዳኝ እፈልጋለሁ። በመጀመሪያ ልንገርሽ፣ እኛ የመጣ ነው ከሚዲያ አካል ነው። ነገሮች እንደዚህ አይነት ጉዳዮች በሚፈጠሩ ሰዓት ነገሮችን ለማስተካከል ነው የምንመጣው። ስለምን ጉዳይ? አቤት ትንሽ ጉዳዩ ምንድነው? እኔ የማላውቀው ጉዳይ አለ? አዎ አንቺ ማታውቂው ሳይሆን ያው ልትግባቡበት ያልቻላችሁት ጉዳይ እንዳለ ነግሮኛል። አትታቂ ካሬ እንደዛ ከሆነ መጀመሪያ ለኔ አይነግረኝም እንዴ? የምን የሚዲያ አካል ነው ምድረ ጎረምሳ እዚህ ሰብስቦ የሚመጣው? ሞክሬያለሁ። እኔና አንቺ ብዙ እንድናወራ በምን ሰዓት ነው እንደዚህ አይነት ጉዳይ ከኔ ጋር የሆነ ችግር እንደተፈጠረ ምን የተነገርከኝ ነገር አለ እንዴ? እስኪ ተረጋጊ። እኔና አንቺ እንድናወራ ብዙ ሞክሬያለሁ። ስንት ቀን በእንባሻው ደሽኛለሁ። ጭራሹን እኮ የሚዲያ አካል አመጣው ቤታችን፣ ገመናችን ሊወጣ ነው እያልከኝ ነው ያለው። ታዲያ እንዳለኝ ይልሽ ላይ መቦጫጨር እንዳለ እየነገረኝ ነው። ይሄ ነገር ስለምን መቦጫጨር ነው የምታወራው አንተ? ደግሞ እነዚህ መቦጫጨሮች ከየት ነው የመጡት? እሱ ሊነግረኝ አይችልም እንዴ? አንተ ምን ቤት ነህና ነው ስለምን የምታወራው? የሰማሽኝ ነው። ነገሮችን እኛ እዚህ ድረስ የመጣነው እናንተን ለማስማማት እስከሆነ ድረስ የነገረኝ ነገር ነበሩ። እነዛን ነገሮች ደግሞ ሰውነትሽ ላይ ያየሁት ነው። ይሄ አንገትሽ ስር ያለው እጅሽ ላይ ያለው ምንድን ነው ይሄ መቦጫጨሩ? ከየት የመጣ? እኔ እኮ ብዙ ጊዜ አውርቼሻለሁ እኮ። አንቺ ግን መልስ መንገር ከፈለክ ሚዲያ ላይ ለማውጣት ነው አይደለ? ጉዳችን ሞከርኩ። 7 ወር ነው። ስለምን ወር ነው የምታወራኝ እኮ? ነበር በስነ ስርዓት ቁጭ አድርገህ ብታወራኝ እኮ ይውላ ነገር ይመጣል እንዴ? ረስተሻል? ይሄን ያህል ሚዲያ እስከመጥራት ድረስ? አዎ 7 ወራችን። ምን ያህል ብጨክንብኝ ነው? እስቲ ምኑን ነው የምሰማ? ከዚህ በላይ እንዴት ነው የምሰማ? ሁሌ የምሰማ አለው። አንተን ያልተረዳኸኝ
ምንም ልትረዳኝ አልቻልክም። ስምኛ እንዴ ጭራሹ ገመናችንን አንዴ ሚዲያ ልታወጣው ነው ታዴ። እባክህን በቃ ያው ጀመራት። እኔ ላውራሽ አስቁም በቃ ታዴ። እኔ በቃ ከዚህ በጣም ስሜት ይሆናለች ታዴ። አዎ እባክህ ሁሌም የኔ ቤት እንደዚህ ነው። ጋንም ውስጥ እኮ ነው የምኖረው። እናት ኑሮ መሰል ታዴ ለመረጋጋት የምታስወጣቸው ከሆነ አስወጣልኝ። እሺ እንወጣለን። ያለ እኔ ፍቃድ እስከነጨራሹ የሁላ ጎረምሳ ሰብስባል። እስኪ ተረጋጋ። በቃ ሰላማችንን እናሳችሁ በእናትህ። በጣም በቃ አየህ ህይወቴ እንደዚህ ነው እንግዲህ። ያው ስለ እናልከኝ ያለው ነገር ለማውራት ሞክረናል፣ ግን ምንም ሰው አልታዳምጣ ፈቃደኛ እንዳልሆነች ነው እያየን ስሜት ውስጥ ገብታለች በአንዴ። ያው ቅድም እንዳልኩ ነው እንደዚህ አይነት ሀሳቦች ሲነሱ ለምን ስሜታዊ እንደምትሆን ብቻ ነው የማይገባኝ። ገብቶሃል? አዎ አሁን ያልከኝ ነገር ገብቶኛል። አንተም ለመረጋጋት በቃ ኑሮዬ እንደዚህ ነው። ገብቶሃል? አዎ ግን አሁን ስማ፣ ለመረጋጋት ሞክረና እኔ አንድ ሶሉሽን አንድ መፍትሄ መፍጠር አለብን። መፍትሄው ምንድን ነው የሚሆነው? ቤት ውስጥ ድብቅ ካሜራ እናስቀምጣለን። እሷ የምታውቀው ነገር እንዳይኖር፣ ምንም ነገር ለእሷ እንዳታወራለት ድብቅ ካሜራ እናስቀምጥና ያለውን ነገር ተከታትለን እንደርስበታለን። እሺ ከዛስ ምንድን ነው? ከዛ በኋላ ወደ መፍትሄው እንሄዳለን። ሚስቴ ትድናለች ነው የምትለኝ? አይ መፍትሄ መስጠት ባለብን ልክ እንሰጣለን። እስከዛው ድረስ እንግዲህ አንተ ምንም ያልኩ ነገር እንድትናገር ምንም ነገር እንዳትል። እንግዲህ ተመልካቾቻችን ያው ወይዘሮ ራሂል መታ ያሳየችን ባህሪ በጣም አዝና ምናምን እንደከፋት አድርጋ ነው የወጣችው። እንድናናግራትም ፈቃደኛ አልነበረችም። አሁን እንግዲህ ድብቅ ካሜራ አስቀምጠን ቤት ውስጥ የሚፈጠረውን ነገር ደግሞ አብረን እናያለን። እስከዛውን አብራችን ቆዩ። ሪቾ ሰዓት በጣም ራሂል ኧረ አረፍጃለሁ በጣም። ቻው በቃ መልካም ቀን። ቻው። ኧረ ማን ነው? ወይ ሳምሻ አንተ ነህ እንዴ? አገባም ነበር እንዴ? ምን ሆነ ነው እንዴ ማንኳኳት? እንዴት ነህ? ደህና ነህ? እንዴት ነህ? እስኪ አረፍ በል። ገና እሱ ከመውጣ
እንዴት ነበር ዛሬ? አልተመቸም? ቻው። በቃ በሰላም Anywood. ይሄ ነገር ግን ምንድን ነው? እስቲ አረፍ በል እስቲ። ገና ከመምጣት ምንድን ነው? እስኪ ምንድን ነው? ምንድን ነው የምትጠይቀኝ? እስቲ ታዲያ ተረጋጋና ቁጭ ብለህ መጀመሪያ። እንዴ ሰላም ነው? ደህና ነህ? ምንድን ነው ሰውነትሽ? ምን ሆነ ሰውነቴ? የተለመደ ሰውነት ነው፣ የተለመደ ገላ ነው። ሌላ ምንድን ነው? አይ ብቻ የሆነ ነገር መስሎ ነው። እባክህን እስቲ ከፀሐይ ስለመጣ አይነ ውዥንብር ፈጥሮብህ ነው። ታዲ ደግሞ ሰላማዊ ብለህ ደግሞ ሰላም አላልክም እንዴ? ምንድን ነው አንተ እንደዚህ የምትመጥለው? ገና ከመግባት አንተ ደግሞ በዛውንስ ገና ከመግባት ጭቅጭቅ ምንድን ነው የምትለኝ? እንዴ ምንድን ነው ወይስ ስራ ቦታ ላይ የተፈጠረ ነገር አለ? ቤቴ ውስጥ እየተከናወነ ያለ ነገር ምንድን ነው? አየሽ ይሄንን አየሽ? ምንድን ነው ይሽ ድመቷ ነች። ሌላ ምን ትሆናለች? ድመት ምን ከድመት ጋር ነው አንቺ? ቆይ ምንድን ነው ድመቷ? አላየሃትም? ምን አዲስ የመጣች ከጎረቤት እኮ ድመት አለች። እና ታዲያ ከድመቷ ጋር አንቺ ምን ማለት ምን ይሻት ነበረ? ድመቷ ከኔ ጋር ከጎኔ ነበር እዚህ ድረስ ሰውነትሽ ይኸው ደም እኮ አለ። ወይኔ ታዲያ በእንቅልፍ ልቤ ነው የሚሆነው። ድመቷ ነች የቦጫጨረችኝ አልኩህ። ምንድን ነው አሰማም እንዴ? በሰላም አጨቅጭቀኝ። በቃ ይበቃሃል። ምንድን ነው ላውራስ? አንቺ ቆይ ታዲያ ደግሞ እኔ አሁንስ በዛ በቃኝ። በቃ እዚህ በቃኝ። በዛ ምንድን ነው ይሄን ያህል ተፈታተንከኝ እኮ። መኖር አልቻልኩም። ከችግር ይልቅ አንተ ነህ ችግር የሆንክብኝ። ጭራሽ እኔ ነኝ ችግር? አዎ ታዲያ በቃኝ፣ እውነት በቃኝ። አሁንስ ዘመድ አልባ ነው የሆንኩት። ደግሞ አንቺ በዛ አታሳቢ። በይበልጥ ደግሞ እናቴ ከሞተች በኋላ በቃ ተወኝ፣ ዘመድ የላትም ማንም የላትም ብለህ ነው። እናቴ ከሞተች በኋላ ነው ይሄ ሁላ ነገር የተፈጠረው። ታዲያ በቃ ተወኝ አልኩህ እኮ። ከእናትሽ ሞት ጋር ይሄ ምን ያገናኘዋል? ምን አደረኩሽ? በቃ ዘመድ የለኝም አውቃለሁ፣ ብቸኛ ነኝ። ስለዚህ በቃ ተወኝ፣ አትፈታተነኝ። ችግር ይበቃኛል። ምን አይነት ነው? በቃ ከዚህ በላይ አልቻልኩም። በቃ ምንድን ነው ይሄን ያህል? ቆይ ምንድን ነው እየተፈጠረ ያለ? ኧረ ጉድ እኮ ነው። ኧረ ጉድ! ይሄንማ ሀገር ይወቅልኝ። ደግሞ ማልቀስ ጀመርሽ? በቃኝ አልኩህ እኮ ታዲያ በቃኝ። ችግር አትጨምርብኝ። በቃ ምንድን ነው ያጎደልኩብሽ? ምን አጎደልኩብሽ?
ታዲያ ቤት እያጸዳሁ እኮ ነው። እየታየ አይደለ? እስቲ ቤት ላስተካክል። እሺ አንተ ደግሞ ምንድን ነው ችግር ካልክ ደግሞ ምን ሆንኩብህ? አንተ ነህ እባክህ፣ በእውነት አንተ ነህ። እንዳመመው ሰው ነው አክት የምታደርጊው። ምን ሆነሽ ነው? እስቲ ቆይ ተረጋጋ። ምንድን ነው ይሄን ያህል? እስኪ እኔ አንዴ ልስማ። ቤታድዬ በእናትህ አትንካኝ አልኩህ አይደለ እንዴ? ምንድን ነው? እኔ እንደ ቤተሰቦችሽን የገደልኩት? በቃ ተውኝ። ምንድን ነው ሁልጊዜ ማማረር? ምን አልኩሽ? እኔ ቤተሰቦችሽን የገደልኩት? እኔ ስለ ቤተሰብ ያወራው? በቃ ያ ቢሆን ነው ስሜትሽ። መቼስ ያ ይሆናል ብዬ ስላሰብኩ ነው። ምን ሆነሽ ነው አንቺ? ቆይ ታዲ በቃ ዝም በለኝ። አዎ በቃ እኔ በጣም እየመረረኝ ነው። አሁን ምንድን ነው የሆንሽ? ታዲያ እኔ ካልሰማሁሽ ማን ይሰማሽ? ታዲያ ደግሞ ምንድን ነው የምትለኝ? በቃኝ እኮ አልኩህ እኮ አትንካኝ። እንድትነግረኝ አልፈልግም። በቃ ለምንድን ነው የማለካሽ? ባለቤትሽ አይደለሁ እንዴ? የሆንክ እንደሆነስ እና ታዲያ ያለ እኔ ፍቃድ አትንካኝ። በቃ ጭራሽ። አዎ እንዴ የኔ አንተ መባባል ጀመርን። አንድ ቤት ውስጥ እኮ የሚኖረው አንድ ሰው ነው። ምን ሆነሽ ነው? ታዲያ ከዚህ በላይ በእናትህ በቃ አትፈታተነኝ። ምን ይሄን ያህል ምን ባረግህ ነው? እኔ እኮ እየመሰለኝ ያለው መጀመሪያ ገብቶሻል። ቤተሰቦችሽ እናትሽ ስለሞተች በዛ ስትረስ ስለሆነሽ አይደለም። እንደዛ ነው። አሁንማ በቃ አስጠልቼሻለሁ መሰለኝ። እንደፈለኩ እንግዲህ በቃ የራስሽ ጉዳይ ነው። ነገርስ ምስ እየከበደኝ ነው። ለማን ነው የማዋየው? ለማንስ ነው ችግሬን የምነግረው? እሱም ሊረዳኝ አልቻለም። መሆኑን እንኳን እያየ ምንም ሊረዳኝ አልቻለም። የራሱን ስሜትና ፍላጎት ብቻ ነው የሚለው። አሁን ሰለቸኝ ነገር። እስከ መቼ ነው የሚቀጥለውስ? ኧረ በቃ ሳምዬ መጣ። እሱ እግሩን ተከትለናል። ልክ በጠዋት ደግሞ ቁርስ ፈለጋ ነው። ሳምዬ ኧረ ቆይ እስኪ ተረጋጋ። ወይኔ አንተ ደግሞ ኧረ ሳሚ
ሪች እንዴት ዋልሽ? ደህና ነሽ? ምን ሆነሽ? ምን ሆነሽ ነው? ፀጉርሽ ምንድን ነው? ደምሽ ደግሞ ቀሚስሽ ላይ አይተሽዋል? አንተ ደግሞ በቃ ከውጭ ስትመጣ አይንን እንደሆነ አላውቅም እንደሰካራን ነው እንደሚሆን ይዞርብሃል መሰለኝ። ታድዬ በእናትህ እዛው ውስጥ ታድዬ ታኛልኩ በዚህ ቤት ምን እየተፈጠረ ነው? ራሴ ነው። ምንድን ነው ደግሞ ኮት ላይ ቆይቶ ዛሬ ምን ጭራሽ እጆችሽ ላይ እግርሽ ላይም ደም አለ። አንቺ ምንድን ነው ቤቱ? ምንድን ነው? ቆይ እዚህ ቤት እየተፈጠረ ያለው ቆይ ምንድን ነው ሊሆን ያለው እዚህ ቤት? ምንድን ነው እየተፈጠረ ያለው? እስቲ ታዴ ተረጋጋ፣ አርፈህ ቁጭ በል። ምንድን ነው እየተፈጠረ ያለው? እስቲ ዛሬ እንኳን አሁንስ በዛ። ኡፍ ተቃጠልኩ። ያንተ ጭቅጭቅ ይሄ ሌላ በሽታ። ኡፍ አችሬ ይሄ ፀጉር ምንድን ነው? አንቺ ፀጉር ነው የምታወራው? ምንድን ነው ፀጉር በተራ ነው የምታወራው? ምንድን ነው የሚሰራው ይሄ ፀጉር? ድመቷ ነች አልኩህ አይደል? ምንድን ነው ይሄን ያህል እንዴ? አሁንስ በዛ። ድመቷ የጎረቤት ድመት ጭራዋን እንትን እያለች እያረገፈች ነው እኮ ታዲሻ። ናፍቀሽኛል እንጂ በቃ ማድኔ ቁርስ በላን እኮ አይደል? ታዲ ደግሞ በቃ ዞር በል እስኪ። እዚህ ቤት ቆይ ምንድን ነው የተፈጠረው? ኧረ በስመ አብ! ኧረ እኔ ግራ ገብቶኛል። ምን እየተፈጠረ ነው? አልጋው ላይ ፀጉር አለ፣ እጅ እግሯ ደም ነው። ምንድን ነው እየተፈጠረ ያለው? ፈጣሪ በህልም ነው በለኝ። ለምን ሰው የሚነግረን አሰማም እንዴ? ዝም በይ በእናትሽ።
ምንም እንድታወሪ ነገርኩህ እኮ። ከዚህ በላይ ምንድን ነው የምትለኝ? እየተካሄደ ያለው ነገር ታዴ ምንም እየተካሄደ አይደለም። ነገርኩህ እኮ ማህፀኔ ቆስላል አልኩህ እንዴ ታዴ። ለምንድን ነው የማትረዳኝ? ሐኪም ቤት እንሂድ ብዬሽ የለ? እሱን እኮ ነገርኩህ። ሁልጊዜ ይሄ ምክንያትሽን ምክንያት እያደረግሽ ሁልጊዜ እዚህ ቤት በቃ ሁልጊዜ እንደ ምክንያት የሚነሳው ይሄ ጉዳይ። እባክህን ተወኝ ተይ በቃ ታዴ።